ሰበር ዜና የኔታንያሁ መኖሪያ ቤት ላይ ጥቃት ተፈጸመ። በዚህ ጥቃት ኔታንያሁ የተባሉት የኔታንያሁ ወንድም መገደላቸው ታውቋል። ከዚህ ቀደም በኔታንያሁ መኖሪያ ቤት ላይ ጥቃት ተፈጽሞ የድሮን ስብርባሪ በኔታንያሁ መኝታ ቤት ማረፉ የሚታወስ ነው። ዛሬ ደግሞ በዚህ መኖሪያ ቤት ዳግም ጥቃት ተሰንዝሮ ኔታንያሁ ወንድማቸውን አጥተዋል። የምዕራባውያን ልሳናት አይንገሩን እንጂ በእርግጥም እስራኤል ያቃታት ነው። የኢራንን በቀል መቋቋም ተስኗታል። ደም መላሽ የሆነችው ቴህራን የእስራኤልን ከተሞች የእሳት ራት አድርጋቸዋለች። በዛሬው ዕለትም የእስራኤል ማዕከላዊ ክፍል በሚሳኤሎች ጥቃት ተፈጽሞበት አካባቢዎቹ በፍንዳታ ተውጠው ታይተዋል። አሮ 3 እና የመሳሰሉ የአየር መቃወሚያዎች በኢራን ክሩዝ ሚሳኤሎች ፊት ቄጤማ ሆነዋል። በኢራን በቀል ጀርባ የቆሰለው እስራኤል አዳኝ ፍለጋ ግራ ቀኝ እያማተረች ነው። ቴህራን ግን ገና ምኑ ተነክቶ ዋናው በቀል ገና አልተፈጸመም፣ የጥቃት ማዕበል ጠብቁ ስትል እየዛተች ነው። የኢራን አብዮታዊ ዘብ ኃይል የአየርና ጠፈር ኃይል አዛዥ ሙሳቪ ባስተላለፉት መልእክት ካሁን በኋላ ከአንድ ቶን ያነሰ የጦር አውድ የተሸከመ ማንኛውም ሚሳኤል አይተኮስም ሲሉ ታላቁ ማዕበል በቅርቡ ይከፈታል ሲሉ ዝተዋል። ውድ ቻናላችን ቤተሰቦች እስራኤል አቅቷታል፣ ኢራን አልተቻለችም። የፋርሷን ፈርጥ የሚያስቆም አይሁዳዊ ጠፍቷል። ትራምፕም እያፈገፈጉ ነው። ወደ ስትሪት ጆርናል የዋይት ሃውስ ቤተኞች ሹካል ሚሲል ባስነበበው ዘገባ የትራምፕ አማካሪዎች አሜሪካ በአስቸኳይ ከጦርነቱ እንድትወጣ ጫና እያደረጉ ነው ብሏል። ይህ ደግሞ የኢራንን በቀል እንደሚያከፋውና የእስራኤል ቁስል እንደሚያጠናክሩ ታምኖበታል። እነዚህን ጉዳዮች በስፋት እንቃኛለን። እንደተለመደው ቪዲዮን ላይክ እና ሼር፣ ቻናሉን ሰብስክራይብ በማድረግ እንድትጀምሩ እንጠይቃለን። የድሉ ጽዋ ወደ ቴህራን አዘንብሏል። ቴልአቪቭ እንደ ጋዛ ፍርክስክሷ ወጥቶ ታይታለች። ረጃጅም ህንጻዎች በቁማቸው ተገንድሰዋል። የሚሳኤል ማስጠንቀቂያ ሳይረኖች ሌሊቱን ቴልአቪቭን አስጨንቀው ነው ያደሩት። ሃይፋና ቴልአቪቭ የኢራን ጥቃት ዋነኛ ኢላማዎች እንደነበሩ የተዘገቡ ሲሆን በዋናነት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ያነጣጠረ ሌላ ጥቃትም ተሰንዝሯል። እስራኤል አቃታት፣ ቴልአቪቭ ዛለች። ኔታንያሁ የሚደበቁበት ጥግ አጥተዋል። በጀብደኝነትና በልበ ሙሉነት የጀመሩት ጦርነት ያልጠበቁትን ውርደት አስከትሎባቸዋል። ዛሬ የተፈጸመው ጥቃት ደግሞ የኔታንያሁ መኖሪያ ቤት ላይ ያነጣጠረ መሆኑ የኢራን ሰይፎች የትም ሊደርሱ ይችላሉ ብሏል። ጀሩሳሌም ፖስትና ኢየሩሳሌም ቱዴይ በዛሬው ዕለት ባወጣው ዘገባ ኢራን በትላንትናው ዕለት በፈጸመችው የሚሳኤል ድብደባ ኔታንያሁ የተባሉት የኔታንያሁ ወንድም መገደላቸው ታውቋል። ኔታንያሁ የተገደሉት በወንድማቸው ቤንጃሚን ኔታንያሁ መኖሪያ ቤት ውስጥ በነበሩበት ወቅት ነው። በዚሁ ጥቃት የመኖሪያ ቤቱ አብዛኛው ክፍል መፈራረሱና መጎዳቱ ተነግሯል። ሲዛሪያ በተባለችው በሰሜናዊ እስራኤል በምትገኘው የወደብ ከተማ ውስጥ መኖሪያቸውን ያደረጉት ኔታንያሁ ቤታቸው በአሜሪካ ሰራሹ አይረንዶም የሚሳኤል ጋሻ የታጠረና የሚጠበቅ ነው። ከአይረንዶም ባለፈ በአይን የማይታዩ የሙሳድ ደህንነቶች መኖሪያ ቤቱን 24 ሰዓት በንቃት እንደተከታተሉት ነው የሚገለጸው። ሆኖም የሙሳድ ደህንነቶች ለጥቂት በተዘናጉበት የኢራን ሰይፍ በጠቅላይ ሚኒስትሩ መኖሪያ ቤት ላይ አርፏል። አይረንዶም ጸረ ሚሳኤልን አልፈው የኔታንያሁ አልጋ ክፍል ውስጥ የገቡት የኢራን ሚሳኤሎች እስራኤልን አስጨንቀዋል። ሚሳኤሎቹ አሁን ላይ ጠቅላይ ሚኒስትሩን ኢላማ ማድረግ መጀመራቸው ደግሞ የቴልአቪቭን የጦር ስትራቴጂስቶች ክፉኛ አስጨንቋል። እስራኤል ጸረ ሚሳኤሏን ደጋግማ ትፈትሽ የሚል ምክረ ሐሳብም እየቀረበላት ነው። እንደሚታወቀው ባለፈው ዓመት የሊባኖሱ ሂዝቦላ በዚሁ በኔታንያሁ መኖሪያ ቤት ላይ የድሮን ጥቃት አድርሶ እንደነበር አይዘነጋም። በወቅቱ ሂዝቦላ የተኮሳው ኢራን ሰራሽ ድሮኖች አይረንዶምን ተሻግረው ነበር ያኔም ጥቃቱን ያደረሱት። መረጃዎች እንደሚያሳዩት ቤንያሚን ኔታንያሁ ከ3 በላይ መኖሪያ ቤቶች አሏቸው። ሲዛሪያና ኢየሩሳሌም ከተሞች 2 የግል መኖሪያ ቤት ያሏቸው ሲሆን በተጨማሪም በአሁኑ ጊዜ በእድሳት ላይ በሚገኘው አጊዮን የሚባል በኢየሩሳሌም የሚገኝ መንግስታዊ ቤት አላቸው። 3ቱም መኖሪያ ቤታቸው በጥብቅ ወታደራዊ ስርዓት የሚጠበቁ ናቸው። ሆኖም ከኢራን ሰይፍ ግን ማምለጥ አልቻሉም። ይህን ጥቃት ጨምሮ ኢራን በርካታ ኦፕሬሽኖችን እስራኤል ላይ እየፈጸመች ነው። በዚህም ክፉኛ እየተጎዳች እንደሆነ መረጃዎች ያሳያሉ። እስራኤል ኃይልና ከፍተኛ የአየር መቃወሚያ ያላት ሀገር ሆና እንዴት የኢራንን ጥቃት መቀልበስ አቃታት የሚለው የበርካቶች ጥያቄ ሆኗል። ይህን ጉዳይ በተመለከተ ስኮት ሩይተርና ማሪዮ ናውፋል የተባሉ የፖለቲካ ተንታኞች ሰፊ ውይይትን አድርገው ነበር። በውይይታቸውም ኢራን በእስራኤል ላይ የምታደርገውን የሚሳኤል ጥቃት እንዴት መቀነስ ይቻላል የሚለውን በተመለከተ ሰፊ ሀሳቦችን አንስተዋል። ሪተር እንደሚለው የቀነሳ የኢራን ድክመት ምልክት አይደለም፣ ነገር ግን ስትራቴጂካዊ እርምጃ ነው ይላል። ኢራን በመጀመሪያ ሰሞን የ15 ዓመት ዕድሜ ያላቸውን ድሮኖችና ሚሳኤሎች ተጠቅማ የእስራኤልና የአሜሪካ መከላከያ ስርዓቶችን ለማሟጠጥ እየተጠቀመችባቸው እንደሆነ ጠቅሰዋል። አሁን መከላከያዎቹ ከተዳከሙ በኋላ ኢራን ወደ ዘመናዊና ኃይለኛ ሚሳኤሎች በመሸጋገር እውነተኛ ጉዳት ለማድረስ እየተዘጋጀች እንደሆነም ጠቅሷል። ይህም ቴልአቪቭን ሊያወድምና ሊያጠፋ እንደሚችል ስጋታቸውን ገልጸዋል። ይህን ተከትሎም እስራኤል ከድክመት የተነሳ የሰላም ስምምነት እየፈለገች ነው ብሏል። በአጠቃላይ በቆይታቸው ኢራን በጦርነቱ የላቀ ቦታ እንዳላትና የእስራኤል መከላከያ አቅም እንደተዳከመ አስረግጠው ተናግረዋል። ሁለቱ ተንታኞች ኢራን ባለፉት ሳምንታት አሮጌና ርካሽ ድሮኖችን ነበር ስትተኩስ የነበረው፣ አሁን ግን ትልልቅና ዘመናዊ ሚሳኤሎችን አዘጋጅታለች። የኢራን የአየርና ጠፈር ኃይል አዛዥ ሙሳፊ ባስተላለፉት መልእክት ካሁን በኋላ ከአንድ ቶን ያነሰ የጦር አውድ የተሸከመ ማንኛውም ሚሳኤል አይተኮስም፣ የሚሳኤል ተኳሾቹ የሞገድ ርዝመትና የሞገድ መጠኖች ይጨምራሉ፣ እንዲሁም የሚሸፍኑት ርቀት ይበልጥ ሰፊ ይሆናል ብለዋል። ኢራን አዲስ የጥቃት ማዕበል እንደምትከፍት በእንዲህ መልኩ ስታስታውቅ፣ የትራምፕ አማካሪዎች ደግሞ አሜሪካ ጦርነቱን እንድታቆም እየወተወቱ ነው።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ከተገባው ጦርነት የመውጫ ስትራቴጂያቸውን በይፋ እንዲያሳውቁ አንዳንድ አማካሪዎቻቸው በውስጥ መስመር ግፊት እያደረጉባቸው መሆኑን ዘ ዎል ስትሪት ጆርናል ዘግቧል። ዋይት ሀውስ በበኩሉ ይህንን ዘገባ በጥብቅ አስተባብሏል። ስማቸው ያልተጠቀሰ ምንጮችን ዋቢ አድርጎ የወጣው ዘገባ እንደሚያመለክተው የትራምፕ አማካሪዎች የአሜሪካ ጦር በኢራን ላይ የነበረውን ዋነኛ ወታደራዊ ግብ አስዋክተዋል ብለው ያምናሉ። የአሜሪካ ዋነኛ የጦርነት ግቦች የኢራን የሚሳኤል ፕሮግራም ማውደም፣ የሀገሪቱን የባህር ኃይል መደምሰስ፣ ኢራን ለቀጠናው ታጣቂዎች የምታደርገውን ድጋፍ ማስቆምና የኒውክሌር መሳሪያ እንዳታገኝ ማገድን ያካትቱ ናቸው። በመሆኑ ፕሬዚዳንቱ ይህንኑ ስኬት ለህዝብ እንዲያብራሩና የመውጫ እቅዳቸውን እንዲያሳውቁ ይፈልጋሉ። የዋይት ሀውስ ፕሬዚዳንታዊ ቃል አቀባይ ካሮላይን ሌቪንገን ዘገባውን በጥብቅ አጣጥለውታል። ቃል አቀባዩ ይህ ከማይታወቁ ምንጮች የተገኘ የፈጠራ ወሬ መሆኑን ገልጸው የፕሬዚዳንቱ ከፍተኛ አማካሪዎች ሙሉ ትኩረት ኦፕሬሽን ኤፒክ ፉሪ የተሰኘው ዘመቻ ስኬታማ እንዲሆን ማድረግ ላይ ብቻ መሆኑን ተናግረዋል። አክለውም ዘመቻው መቼ እንደሚጠናቀቅ የሚወስኑት ጠቅላይ አዛዡ ፕሬዚዳንት ትራምፕ ብቻ መሆናቸውን አስምረውበታል። በአማካሪዎቹ ዘንድ ስጋት የፈጠረው ሌላው ጉዳይ የፖለቲካው ጫና ነው። ጦርነቱ የሚራዘም ከሆነና የነዳጅ ዋጋ መጨመሩን ከቀጠለ በቀጣዩ አጋማሽ ዘመን ምርጫ የሪፐብሊካን ፓርቲ ድጋፍን ሊሸረሽር ይችላል የሚል ፍርሃት አድሯል። የህዝብ አስተያየት ጥናቶችም ከግማሽ በላይ የሚሆኑ አሜሪካዊውን ጦርነት እንደሚቃወም እያሳዩ ነው። አንዳንድ አማካሪዎች ይህን መሰሉ ስጋት ቢያድርባቸውም ኢራን በቀጠናው ሀገራት ላይ ጥቃት መሰንዘሯን እስካላቆመችና እስራኤልም ኢላማዎቿን መምታት እስካልፈለገች ድረስ ጦርነቱ በአጭር ጊዜ ይጠናቀቃል ተብሎ አይጠበቅም። የውስጥ ምንጮች ለጋዜጣው እንዳረጋገጡት ፕሬዚዳንት ትራምፕ ኢራን በአሜሪካና በእስራኤል ተከታታይና ከባድ ጥቃት እጅ ባለመስጠቷ መገረማቸውን ገልጿል። በእርግጥም ኢራን እየተከተለች ያለችው ወታደራዊ ስልት የና አሜሪካን መቅኔ እየመጠጠ ነው። የአሜሪካና እስራኤል ካዝናም እየተሟጠጠ ነው። ሮያል ዩናይትድ ሰርቪስ ኢንስቲትዩት በተባለው ዩናይትድ ኪንግደም በሚገኘው ቲንክ ታንክ ውስጥ የመካከለኛው ምስራቅ ተንታኝ የሆኑት ዶክተር ኤች.ኤ. ሂለር እንደሚሉት ኢራን እየተከተለች ያለው ወታደራዊ ስትራቴጂ አሜሪካና እስራኤልን በተለመደው የጦርነት ስልት የማሸነፍ አይደለም፣ የኢራን ግጭቱን ማራዘም፣ ቀጠናዊ ማድረግና የምጣኔ ሀብት ቀውስ መፍጠር መሆኑን ያስረዳሉ። ኢራን በመደበኛ ጦርነት ልታሸንፍ አትችልም። ሌሎች ሀገራት በቀላሉ ድል እንዳያገኙ በማድረግና የምጣኔ ሀብት ውድቀት በማስከተል ነው ልትቀጥል የምትችለውን ባይ ናቸው። በፈረንሳይ በሚገኘው ሴንተር ፎር ኢንተርናሽናል ስተዲስ ተባባሪ ፕሮፌሰር ኒኮል ግራጆስኪ እንደሚናገሩት የኢራን አካሄድ የማዳከም ጦርነት ማድረግ ነው። ተዋጊዎች እንዲዳከሙና አቅማቸው እንዲሟጠጥ ማድረግ ትሻለች። የወታደራዊ ስትራቴጂ የስነ ልቦና ገጽታም አለው። ኢራን ባለፈው ዓመት ከእስራኤል ጋር ባደረገችው የ12 ቀናቱ ጦርነት ኢላማ መምታትን ሳታስብ ንጹሃን የሚኖርባቸው አካባቢዎች ላይ ጥቃት በመፈጸም ስነ ልቦናዊ ጫና ለመፍጠር መሞከሯን ባለሙያ ይገልጻሉ። ኢራን በዋነኝነት ጥቅም ላይ የምታውለው ሚሳኤልና ድሮን ነው። ኢራን ከእስራኤል ጋር ባደረገችው የ12 ቀናቱ ጦርነት ባላስቲክ ሚሳኤሎቿ ተጎድተዋል። ምን ያህል ባላስቲክ ሚሳኤል እንደቀራትም በግልጽ አይታወቅም። ኢራን የጦር መሳሪያን የምታመርተውና የምታከማቸው በድብቅ ስፍራዎች መሆኑን ተንታኙ ይጠቅሳሉ። እስራኤል እንደምትለው እስከ አውሮፓውያኑ ጥር 2026 ድረስ በሰበሰበችው መረጃ መሰረት ኢራን 2500 ሚሳኤሎች አሏት። እነዚህ ሚሳኤሎች በአጭር ርቀት የሚወነጨፉ እስከ 1000 ኪሎ ሜትር ድረስና የረጅም ርቀት ተወንጫፊ ከ1000 እስከ 3000 ኪሎ ሜትር ድረስ ናቸው። የኢራኑ ባለስልጣናት እንደሚሉት ሰጅል የተባለው ሚሳኤል ጨምሮ ሌሎች የጦር መሳሪያዎችን ተጠቅማለች። ይህ ሚሳኤል እስከ 2000 ኪሎ ሜትር ድረስ እንደሚወነጨፍ ተገልጿል። መሳሪያው ከድምጽ የሚፈጠን መሆኑን ቴህራን አስታውቃለች። የኢራን መገናኛ ብዙሃን ከምድር በታች የተገነቡ ሚሳኤሎች ማምረቻና ማከማቻዎች የሚገኙባቸውን አካባቢዎች የሚሳኤል ከተሞች ብላ ትጠራቸዋለች። ስለ ትክክለኛ መጠናቸውና አቅማቸው የተረጋገጠ መረጃ የለም። ከፍተኛ የአሜሪካ ኮማንደር ጀነራል ዳንኬን እንደሚሉት ኢራን ውጊያው ከተጀመረ ቀን አንስቶ የባላስቲክ ሚሳኤል ክምችቷ ወደ 86 በመቶ ወርዷል። የኢራን ሚሳኤል በአውሮፓውያኑ የካቲት 4 ድረስ ወደ 23 በመቶ እንደሚያስቆለቁል የአሜሪካ ማዕከላዊ ዕዝ አስታውቋል። የመካከለኛው ምስራቅ ተንታኝ የሆኑት ዶክተር ኤች.ኤ. ሂለር እንደሚሉት ኢራን የእስራኤልን መሰረተ ልማትና የአሜሪካን የመካከለኛው ምስራቅ የጦር ሰፈሮች ለመምታት የሚያስችል አቅም አላት። በሆርሙዝ ሰርጥ የሚጓጓዘውን ነዳጅ ማስተጓጎልም ትችላለች። በሆርሙዝ ሰርጥ የተወሰነ ቢሆንም ቀውስ ከተፈጠረ ዓለም አቀፍ ምጣኔ ሀብት ይናጋል ይላሉ። ተባባሪ ፕሮፌሰር ኒኮል ግራጆስኪ እንደሚናገሩት ኢራን የላቀ አቅም ያላቸው ሚሳኤሎች እጥረት ቢገጥማት እንኳ ከፍተኛ ቁጥር ያለው ድሮን ያከማቸች ሀገር ናት። ከጦርነቱ በፊት በሺዎች የሚቆጠሩ ድሮኖች እንዳመረተች ይታመናል። የድሮኖቹ ዲዛይን ከሩሲያ የተቀዳ ነው። ይህን ቴክኖሎጂ አሜሪካም ለመጠቀም ሞክራለች። እነዚህ ድሮኖች ቀጥተኛ ጥቃት ከመፈጸም ባሻገር የአየር ክልልን ያውካሉ። የአየር መቃወሚያን ማዳከም የሚችሉ ድሮኖች ናቸው። ሩሲያ በዩክሬን ላይ ተመሳሳይ መሳሪያ ተጠቅማለች በማለት ባለሙያ ያስረዳሉ። አሜሪካ በበኩሏ የኢራን የድሮን ክምችት 73 በመቶ መውረዱን ገልጻለች። ቴልአቪቭ መቀመጫውን ያደረገው ኢንስቲትዩት ፎር ናሽናል ሴኩሪቲ ስተዲስ እንደሚለው አሜሪካና እስራኤል በተለያዩ የጦር መሳሪያዎች ከ2000 በላይ ጥቃት ፈጽመዋል። ኢራን የፈጸመችው ያጸፋ ጥቃት 571 ሚሳኤሎችና 1391 ድሮኖች ያካተተ ነው። ጦርነቱ እየተራዘመ ከሄደ በዚህ መጠን የጦር መሳሪያ መጠቀም ለተዋጊዎቹ እንደሚከብድ ተንታኞች ይናገራሉ።